ምሳ ካብሮ አደግ ጓደኛሽ ጋር ነው የበላሽው ብዬ ልመን? እሺ አይደለም ከተፈሪ ጋር ነው ምሳ ይበሏት። ምን እንዴ ሳሮ? ቆይ አንቺ ከመቼ ወዲህ ነው እኔን ተደብቀሽ ተፈሪ ማግኘት የጀመርሽው? በድብቅ መገናኘት የጀመርነው ዛሬ አይደለም፣ ትንሽ ቆይተናል። ያልነገርኩሽ ደግሞ እንዳትነግራት ብሎ በጣም ስላስጠነቀቀኝ ነው። እሺ አሁን ምክንያቱም ትነግሪኛለሽ ወይስ አትነግሪኝም? ኧረ እነግርሻለሁ። አጭሩ በተገናኘን ቁጥር የሚነግረኝ በጣም ከባድ ነው፣ ግን ደግሞ ደስ የሚል ፍቅር የያዘው ነው። እንዴ ያማል እንዴ ሰውዬ? ቀን ውሳኔን በመደገፍ ተናደብኛል። እኔ በጭራሽ በሷ አይደለም የተናደድኩት። ታዲያ በምንድን ነው? ወይዘሮ ጆን እውነቱን ንገረኝ ካልሽ እኔ እንደዚህ አይነት ነገር በፍጹም አይመችም። እኔ ለስንት ዝምድና ሳስብ ከድሮ ጀምሮ የተራብኩትን ጋሻ ወንድም መከታ ትሆነኛለህ ብዬ ሳስብ እንዴት በእንዲህ አይነቱ ባለጌ ነገር ትጠረጥረኛለህ? በእግዚአብሔር በቃ አሁን አታልቅሽ ወይዘሮ ጆን እባክሽ በቃሽ። ሰው ምን ይላል እባክሽ በቃ ፈለገ ሰው ይሄኝ በእንዲህ አይነት የማይረባ ነገር ከምትጠረጥረኝ ሰው ሁሉ እብድ ናት ብሎ ቢያየኝ ይሻለኛል። በቃ እንደው ነፃነት አባቴ ቢሆን ደስ ይለኝ ነበር። ምን? አዎ ከዚህ በኋላ የናፍቆት ልጅ መሆን አልፈልግም። ምንም ችግር የለውም። እናትሽ ከፈቀደችልሽ እኔ አባትሽ መሆን እችላለሁ። እንዴ ነፃነት? ቆይ ግን እንደዛ መሆን ይችላል እንዴ? አዎ ይችላል። መጀመሪያ ግን እናትሽ መፍቀድ አለባት። በነገራችን ላይ አብይ አንድ 3 ቢሮዎችን አይቻለሁ። ስንወጣ እናያቸዋለን። ጥሩ ግን ቢሮአችን ጽድት ያሉ ቢሆን ጥሩ ነው። ስለሱ አታስብ። በጣም ምርጥ ቢሮዎችን ያገኙት በጣም ጸዳ ያሉ ናቸው። አዎ ግን ለማምረት የሚመች በጣም ሰፋ ያለ ደግሞ ለምን ለከተማ አካባቢ ያሉ ለትልልቅ ሞሎች ቅርብ ቢሆኑ የተሻለ ነው። ይህን ነገር የእውነት አምነሽበት ከሆነ የምትናገሩ በጣም አዝናለሁ። ጥያቄሽን ለመመለስ ያህል ሰው ግን እንዴት እንደዚህ ያስብ? እሺ አንተ ካልሆንኩ ታዲያ እንደዚህ ያረካውሽ ማን እንደሆነ ለምን አትነግረኝ? ባልነግርሽ ስለምን እኔን በዚህ አይነት ነገር ትጠረጥሪኛለሽ? በዚህ ጉዳይ ካንተ ሌላ የምጠረጥረው ሰው የለም። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ሸክተው አረብ ሀገር ለሚስለው እሱም ልሰናበቱት ነው።
ምን ነው ሉሌ ሰላም አይደለሽም እንዴ? ሰላም አይደለም። ምን እያረክ እንደሆነ ልጠይቅህ ነው እንጂ የመጣሁት ለሰላምታ አይደለም። እየተቆጣሽ እኮ የምታረገውን ነገር እየሰማው ላልቆጣህና ላልናደር ትፈልጋለህ? ምን አድርጌ ነው እንደዚህ የምትወርጅብኝ? ምን አድርጌ እኔ ባላሰብኩበት ጊዜና ሁኔታ ስሜ ያቆሸሽከኝ መሆኑ አንሶ ነው? እኔ ነኝ ያቆሸሽኩሽ? አዎ አንተ ነህ። ሚስትህን ቤት ውስጥ አስቀምጠህ የሰው ከንፈር መሳም ማቆሸሽ እንጂ መቼም ማሳመር ሊሆን አይችልም። ታዲያ የኔ ሳያንስ አሁን ደግሞ ልጅቷን ምን አድርጊ ነው እሱ የምትላት? አልገባኝም። ስለማን ነው የምታወሪው? ስለ ሳሮን ነው። ቆይ እኔ እናንተ ከሷ ውጭ ሌላ በጋራ የምናውቀው ሰው አለ? የለም። እሺ በተደጋጋሚ ምሳ እየጋበዝክ ፍቅር ይዞኛል እያልክ ለምን ነው እሱ የምታስጨንቃት? እንደዛ አለችሽ? አሃ እማንነጋገር የምንደባበቅ መስሎ ነው እንደዚህ አይነት አስቀያሚ ነገር እያደረክ ያለው? ግን እኮ እንዳትነግርሽ ደጋግሜ ያደራ ብዬ አስጠንቅቄያት ነበር። ቆይ እንዴት ብታስበው ነው እሱ ላትነግራት ትችላለህ ብለህ የምታስበው? ጓደኛዬ ብቻ እኮ ሳትሆን እህቴም ጭምር ናት። በፍጹም ልትነግርሽ አይገባም ነበር። አደራዬን ረግጣ አልፋ ከነገረችሽ ደግሞ ልክ ያልሆነች ሰው ነሽ ማለት ነው። ኧረ እባክህ ካንተም ብሶ ልትሰድባት ያምራል? እየሰደብኳት አይደል? እኔ ልስደባትን ብትል ጊዜ አልሰጥህም። ለማንኛውም በጣም አስነዋሪ ሰው መሆንን ልነግርህ ነው እሺ የመጣሁት። ሉሌ ስነ ስርዓት ይኖርሽ እንጂ እንዳንተ አይነቱ እኮ ሰው ስለ ስነ ስርዓት ጭራሽ ሊያወራ አይችልም። ተይ ሉሌ ተይ። በኋላ የምታፍሪበትና የምታዝኝበትን ነገር አትናገሪ ተይ። እኔ ምንም የሚያስቆጨኝና የሚያሳፍረኝ ነገር አይኖርም። ማፈርና መጸጸት ካለብህ አንተ ነህ። እኔም በሳምክበት ከንፈርህ እሷን ለመሳም ማሰብክ። እንግዲያውስ አንድ ነገር ልንገርሽ። እኔም አንቺም ሳንሆን ፍቅር ይዞኛል ብሎ እያስጨነቀኝ ነው ብላ ነገረችሽ ሳሮን ናት ማፈር ያለባት። ምን? አዎ እኔና አንቺ ባልገባሽ ነገር ነው እየተጣላን ያለነው። ማለት ቆይ ፍቅር ይዞኛል አላልኳትም እያልከኝ ነው? በፍጹም እንደዛ አላልኩም። ታዲያ ፍቅር ይዞኛል ያልኳት ግን ከሱ አይደለም ካንቺ ነው። እውነቱ ማወቅ የምትፈልጊ ከሆነ እውነቱ ይሄው ነው። እንዴት አመሹ የተከበሩ ባለቤቴ? ራና ጉኝ ባቢም ጥሎኝ ተኛ። አይ ዱርዬ አባቱን ጥበቃ ቁጭ ብሎ ያድርልሃል እንዴ ማማዬ። አንተም እኮ አበዛው። እዛው ብታድር አይሻልም ነበር? ለምን መጣ? የመጣሁትማ የተከበረ ቤትና እርሶን የመሰለ ውብ ሚስት ስላለኝ የመጣሁት። ሞት በጣም ነው ያናደድከኝ። አንተ ሳትኖር ስትቀር ቤቱ እንዴት አፍ አውጥቶ ሊበላኝ እንደሚደርስ እያወቅ ይህን ያህል ሳታመሻለህ? በጣም ይቅርታ። ግን እኮ ማማዬ አብራኝ ከምትሰራው አዲሷ ፓርትነር ጋር እራት እየበላን አመሻለሁ ብዬ ነግሬሽ አስፈቅጄሽ አይደል የሄድኩት? ታዲያ ቢሆንስ እንዴ? ቆይ ደግሞ እኔን ብቻ አይደለም ቶምንም አብራን ይጠራችሁ አላልከኝም? ማማዬ ከቶም ጋር ስለሚቀራረቡ ጠርታው ይሆናል እንጂ በእርግጠኝነት ጠርታለች አላልኩሽ? ቆይ ታዲያ እራቱ የሥራ ጉዳይ የሚወራበት ከሆነ ከሌሎቹ ነጥሎ አንተ መጋበዙ ምን አመጣው? ማማዬ ያን ሁሉ መሐላ ምለሽ የተውሹን ቅናት ጀመርሽ እንዴ ደግመሽ? ማአኔ ሳሮን ከፍ ያለው ሳልፍም አይነካካኝምሽ። ባይነካካሽ ነው የሚሻለው። ግን ለማንኛውም እኔን ጠርታ ቶምን ያልጋበዘችበት ምክንያት ለኔ ብቻ መንገር የፈለገችውና ለሱ መንገር ስላላመነችበት ነው። እሺ ታዲያ ቢሆንስ ቶሎ ጨርሳ አትመጣም? ይሄን ያህል ሰዓት ማምሸት ምን አመጣው? የኔ ውድ ያመሸሁትማ እኮ ይኸውልሽ አንቺን የምትመስል ውድ ልዕልት ልጅ በቅርቡ ስለምትሰጪ። እንዴ አብይ ምን ነው እንደዚህ አይነት ነገር ላናወራ ተስማምተናል ነበር? በጣም ይቅርታ የኔ ውድ። ግን ያመሸሁት
ላንቺ ለውቧ ለውዷ ባለቤቴ የሚሆን ስጦታ ፍለጋ ስንከራተት ነው። የእውነት ተንከራትቼም እኮ አልቀረም። ይሄን የመሰለ የጽጌረዳ እንቡጥ አበባ ይዤልሽ አበባ አበባ ለኔ? እባክሽ ተቀበይኝ። አበባ ከሰጠኸኝ ግን ምን ያህል ጊዜ እንደሆነ ታስታውሳለህ? አዎ አስታውሳለሁ። ታዲያ እንዴት ዛሬ ገዛህልኝ? ዛሬ አንድ ቅዱስ መልአክ በጆሮዬ መጥቶ ሹክ ስላለኝ ነው የወጣሁት። እባክሽ ተቀበይኝ። እሺ ጌታ። ሉሌ ሙች ነቴም እንደሷት በለኝ ተፊ። ካላመሽኝ እኮ ራሷ ልትጠይቂያት ትችያለሽ። ፍቅር ይዞኛል አልኳት እንጂ ከማን እንዳያዘኝ አልነገርኳት። እሺ በቃ እሺ ዝም በል። አንቺ እንደዛ ከፍ ዝቅ አድርገሽ ነግረሽኝማ እውነቱን አፍረጥጬ ሳልነግርሽ ዝም አላለሁ። በፈጠረ ተፊ ከአንቺ የያዘኝ መሆኑን ያልነገርኳት አንቺ እንዲሰማብሽ ስለማትፈልጊ ነው። በዚህ ሁኔታ ቢቀጥል ኖሮ ግን መንገድ አይቀርም ነበር። አብደሃል። ፍቅር ያበደን ሰው ያሽላል እንጂ ጤነኛን ሰው አያሳብድም። ይሄ በጭራሽ ሊሆን የሚችል ነገር አይደለም። ለምን? ንገሪኝ እስኪ። ለምንድን ነው ሊሆን የማይችለው? ስለማይሆን ነው። ስማ፣ እድሜ ሙሉ እኔ ፍቅር ይዘኛል እንጂ ሰው ከኔ በጭራሽ ፍቅር ይዞት አያውቅም። ይሄ ውሸት ነው። በፍጹም ሊሆን የማይችል ውሸት ነው። እኔ በትክክል ሲሆን የኖረውን ነገር ነው እየነገርኩ ያለሁት። ሉሌ ትዋሻለሽ እንዴ? ተፌ እኔ አልዋሽም። ታዲያ ይሄን የመሰለ መልክና ቁመና ይዘሽ ሊያውም ከእንደዚህ አይነት ጸባይ ጋር እንዴት ነው እንደዚህ ሊሆን የሚችለው? እኔ እውነቱን ነው እየነገርኩ ያለሁት። ባላሰብኩበት ጊዜና ቦታ ካንተ ፍቅር ያዘኝ እኔ ነኝ። አንተ እኮ ሲጀመርም ሳሮንም ብለን የመጣው እዛ ላይ ደግሞ ባለትዳር። አንደኛ ሳሮንም ብዬ መምጣቴ አንቺን ከማፍቀር ሊያቆመኝ አይችልም። ተፈሪ አጠገቤ እንዳደርስ ብላ ከነገረችኝ በኋላ ከስሯ እንዳልጠፋ ያደረገኝ ምን እንደሆነ ሳስበው ያንቺ ፍቅር መሆኑን ይገባኝ። በፈጠረ ተፈሪ እንደሷ አትበለኝ። ባለትዳር ነህ ላልሽው ደግሞ አሁን ነፃ ሰው ነኝ። ነፃ ሰው ባለትዳር አይደለሁም። አዎ ከዚህ በፊት ከጽዮን ጋር በተስማማነው መሰረት ለሚጣ እናቷን ለማሳከም አሜሪካ እንደምትሄድ ነግራት አሳምናት ከህይወቴም ከቤቴም ወጣለች። እንደዚህ ካረክ የድል ስራ እየሰራ ነው ያለው ማለት ነው። ሉሊ ጉዳቴ ምን ያህል እንደሆነ እያወቅሽ የማይሆን ነገር ተናግረሽ እንዳታሳምኝ። የፈለገ ህመምህ እንጂ እኔ ከመናገር ወደ ኋላ አልልም። ጽዮን አየህ አሁንም ልብህ እሷ ጋር ነው ያለው። በፍጹም አይደለም፣ በፍጹም ሊሆን አይችልም። ያም ሆነ ይህ መፋታታችሁ እኔም በጭራሽ ሰላም ሊሰጠኝ አይችልም። ለምን? እስኪ ንገሪ ለምን? በቃ የመለያየታችሁ ምክንያት እኔ መሆኔን ማሰብ አልፈልግም። እንዴ የኔና የሷ ችግር እኮ አስጨርሰኝ። እኔ ለፍቅር ግንኙነት ዝግጁ አይደለሁም። እኔ ስለ ፍቅር ሳስብ ተፌ ታመማለሁ። በፈጠረ ተወኝ፣ በቃ ተወኝ ተፌ። ተወኝ ካልሽኝ ተወሻለሁ። ጥሩ። በቀላሉ ስለተረዳኸኝ አመሰግናለሁ።
ከዚህ በላይ መቆየት ጥሩ ስለማይሆን እንዴ ቆይ እንጂ ወዴት ነው? እኔ ሰምቼሽ አንቺ ሳሰብኝ ነው እንዴ? ቆይ ግን እሷ ጤነኛ ነች? ጤነኛማ ስለሆነች ነው ያን ሁሉ መከራና ችግር ተቋቁማ ሁሉም ይቅርብኝ ብላ ጥላለት ወጣች። እንደዚህ አይነት ነገር ግን ለሴት ልጅ አይምሮ በጣም ከባድ ነው። በጣም ግን አጅሬው ማለት ነው ይሄ ሁሉ ትህትና ሽንፈት መስሎት ገና እግሯ ከመውጣቱ ውሽሞቹን ቤት ውስጥ አስገብቶ እንዴ አብይ ምንድነው እሱ የምትለው? ወጤን እኮ ነው ማማዬ። አሸሼ ገዳሚ ማለቱ የሷን ቅስም የሰበረ መስሎት እኮ ነው። ይሄ በጣም ያሳዝናል። በጣም ግን ማማዬ ሰው ሁሉ እንደዚህ አውሬ ሆኖ ግን ለምንድን ነው? ኧረ የዚህ ደግሞ በጣም በዛ። በጣም የኔ ጌታ በዓለም ላይ እኮ አንተና ጥቂት አባወራዎች ብቻ ናችሁ መልካም የሆናችሁት። የምርሽ ነው ማማዬ? እውነቴን ነው። እኔ እኮ ፈጣሪን አንተን የመሰለ መልካምና እናት የሆነ ባል ስለሰጠኝ ሁሉ ጊዜ ነው የማመሰግነው። ማማዬ ታዲያ እስከ ዛሬ ለምን አልነገርሽኝም? ይሄን ሁሉ ጊዜ ስንኖር። ኧረ እባክህ እና በትዕቢት ትከሻ እንድታሳበጥብኝ ብዬ ነው የምነግርህ። ማማዬ ይሄን ብትነግሪኝ እንደው በፍቅር የበለጠ አድጋለሁ እንጂ እንዴት ነው ልቤን ማሳበጥ? ይልቅ ግን ስለ ሰውየው ምን እንደተሰማ ንገረኝ እስቲ። ማለት ሰውየው ለፊት ብንገናኝ ማለት ነው አፍንጫውን ነበር የምሰብረው። እንዴ ምን አገባኝ ብለህ? እንዴት ምን አገባኝ ማማዬ? እንዴት ምን አገባኝ? ሴትዮዋ የደረሰባትን ሀዘን ስትነግርሽ እኮ ለማዘን ሰው መሆን ብቻ በቂ ነው። እንዴት እንደምታሳዝን እኮ ቢሆንም እዘንላት እንጂ ብዙ አትመናት። ለምን አላምናትም? ምናልባት ዋሽታም ሊሆን ስለሚችል። አይ ማማዬ እኔ እንደዚህ አይነት ልጅ አይደለችም። በምን አወቅ? ሰው እኮ ፊቱን አይተሽ እኮ ታውቂዋለሽ። ልጅቷ ደግሞ በጣም ምስኪን ነች። ቆይ ግን እንደዚህ ከፍ የሌላት መልአክ መስላ የቀረበች ልታጠምድ ቢሆንስ? ማማዬ ልጅቷ እንደዚህ አይነት ሀሳብም የላትም፣ በእውነት የላትም። እንዴ የምሬን እኮ ነው የምነግርሽ ማማዬ። ማለት እኔን ቀጥራኝ ቶምን ስትሆንና ቦታው ላይ ስንገናኝ የእውነት እኔ ራሴ ሀሳቤ ለዚህ መስሎኝ ነበር። እናም ቆሌዋን ቀልቧን ስገፋት ማለት ነው እንዴት እየየ እንዳለች። አረ እግዚአብሔር እኔ ከዛ መቀመጥ እኮ እስኪያሳፍረኝ ድረስ ማለት ነው አፈርኩ። በቃ አፈርኩ አለግሽ በስማ ገርማ። ቢሆንም ግን የአንድ ወገንን ሮሮ ሰምቶ መፍረድ ጥሩ ስለማይሆን አንተ ብዙም ስሜታዊ ባትሆን ጥሩ ነው። ያው እሱማ ልክ ነሽ። የጠየቀችኝ ነገር ራሱ ብትሰሚው እኮ እሱን እንኳን መስማት አልፈልግም። ለምን? ምክንያቱም እሱ የሥራ ጉዳይ ስለሆነ እኔ ደግሞ በስራ ጣልቃ መግባት አልፈልግም። አይ ይሄን መስማት እኮ ምን ከስራ ጉዳይ ጋር ያገናኛል? እኔ ግን በማንኛውም መንገድ ቢሆን በስራ ጣልቃ ላለመግባት ነው ለራሴ ቃል የገባሁት። ይልቅ ከረጅም ጊዜ በኋላ ይህን የመሰለ የጽጌረዳ እንቡጥ ይዘህልኝ መጥተህ ደስ የሚል ምሽት እንድናሳልፍ ተነስና ልብስ እንቀይር። ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ
ዳታቤዝ አድሚኒስትሬሽን፣ የኤምኤስ ሼርፖይንት አድሚን፣ አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ ነፃነት ወደ ከስመኝም እንዴ? ቅድም እኮ ስሜሻለሁ ሲፈኒ። ቅድምማ ሰላምታ ነበር፣ አሁን ግን በደስታ ነው መስክ። ምን አዲስ ነገር ተገኝቶ ነው? ራስታሽ ልንሄድ ስለሆነ ነው ወይስ? እንዴ እሱማ የዛለት ስነግረኝ ስሜክ ነበር። ታዲያ ምን አገኘሽ? አባቴ እንድትሆን ስለተፈቀደልኝ ነው። አባቴ እንድትሆን ተፈቀደልኝ። ታዲያ ደስ አይልም? ከዚህ በኋላ ሲፈን ነፃነት ተብዬ ነው የምጠራው። በጣም ደስ ይላል። ቆይ ግን ስምረት ግን እንዴት እንደዚህ በቀላሉ ትፈቅድልሽ ቻለች? ማን በቀላሉ ፈቀደችልኝ አለክ? ታዲያ ማታ ቤቱን ቅውጥ አድርጌ ማን እየተቆጥተኝ ፈቀደችልኝ። በጣም ይገርማል። በቃ መኪናውን ነዳውና እንሂድ። እንዴ ገና እኮ ስምረት እኮ መታ ሰላም አላለችኝም። ችግር የለም ስንመለስ ሰላም ትላታለክ። ከየት? ከራስታሽን? አሁና የመጣንበትንም የሄድንበትንም ሰላም ትላታለክ። እንደዛማ አይሆንም ሲፈንዬ። በእናትክ ነፃነት በኋላ ደግሞ ሀሳቧን ልትቀይረው ትችላለች። ከዚህ በኋላ ደግሞ ለምንድን ነው እሱ ቅሪ ብላ ሀሳቡ የምትቀይረው? እኔ እንጃ። ቆይ እሷ ምን ያደርገሽ ነው? አዲስ አበባ ወንድሟ ጋር ልትሄድ እየለባበሰች። እሺ አንቺ እዚህ ቁጭ ብለሽ ጠብቂኝ፣ እኔ እሷን ሰላም ብያት እመጣለሁ። እሺ ዋው በጣም አምሮብሻል። ኧረ እባክህ እግዚአብሔር ትንፋሽ ቀጥ የሚያደርግ ውብ ሆነሻል። ሳቅሽ ጀምሮ እንደዚህ ዘንጠሽ አይቼሽ አላውቅም። በላውን እንሂድ፣ ሰዓት እንዳይሄድ። እሺ አንቺ ግን እንደዚህ አምሮብሽ ሻንጣ መሸከም ስለሌለብሽ እኔ አስገባዋለሁ። ሲፈኒ። አቤት። እናት ዛሬ ትኩስ ኬክ መስላለች አይደል? ቀላል ፏ ብላለች እንዴ? እኔ ግን እንደዚህ ዘንጣ ወንድሟ ጋር የምትሄድ አልመሰለኝም። እንዴ ማን ነው ወንድሟ ጋር የምትሄድ ያለ? እና እኔማ የምሄደው ከእናንተ ጋር ነው። ምን? እንዴ ምን ነው? ለምን ደነገጥክ? አይ ያው ከእናንተ ጋር መሄድ አልፈልግም ስላልሽ ነው። አዎ ብዬ ነበር፣ ግን ሳስቦች ነፃ ልጅ ይዘህ ብቻህን መሄድ ልክ አይደለም። እሱ ብቻ ሳይሆን እንደዚህም ዘንጠሽ ሌላ ቦታ መሄድ ስለሌለብሽ በጣም ነው ደስ የሚለኝ። ሲፈኒ። አቤት። ጉዟችን በጣም ያማረ ስለሆነ ነይ። ወደድከው? ስቴጁን ከፍ ታደርገውና እንደዚህ ሰው ከዚህና ከዚህ ከታች ሲያይ ቆንጆ ወጣል። ኦኬ የምትለኝ እዛ ጋር እንደ ስቴጅ ነገር ማለት ነው። ታዲያ ይሄ እኮ ቀላል ነው። እዛ ጥጉ ጋር ትንሽ ወደዚህ ሰፋ አድርገን እስከዛኛው ኮሪደር ማለት ነው እዛ ድረስ ብንሰራው ቆንጆ ይሆናል። ቀላል ነው። ይቻላል። በጣም ነው ወደድኩት። እነሱ ወደዱት ግን? ያ በጣም ወዶታል። ማለት በጠዋት እኮ አምጥቼ ያሳየዋቸው። አዩት እንዴ?
አይ በጣም ጥሩ በጣም እኔ የምልህ ለምን ቅድሙን ጫወታ ጨርስልኝ? አልጨርስኩልህም እንዴ? ጨርሽልሃለሁ እኮ። ግድ ለምን ጨርስክልኝም? በቃ ማታ እራቴን ከጣፋጭ ቦይን ጋር አጣጥሜ የገዛችልኝ አበባ ይዤ ወደ ቤት የገባሁ። በቃ አዎ። ማማዬ ግን እንደዚህ በአበባ ስትደሰት አይቻት አላውቅም። የእውነት ከረጅም ጊዜ በኋላ እኮ ነው የተደሰተችው። እውነት? እኔም በጣም ደስ አለኝ። በጣም ቆይ ግን ጽዮን በምን ምክንያት ነው እኔን ትታ አንተን የጋበዘች? ምክንያቱ እንኳን ትንሽ ከበድ ያለና አሳዛኝ ነው። ማለት ማታ ከማማዬ ጋር ጣፋጭ ፍቅር ጊዜ ካሳለፍኩ በኋላ እንዲሁ ሌሊቱን ሳዝን ስጸጸት ነው ያደርኩት። ቆይ ምንድን ነው የሚጸጽትህስ? የሚያሳዝንህ ምንድን ነው? ንፍገቴ። ንፍገቴ? የሰው ልጅ ብዙ ነገር ፈልጎ ሲያጣ ማሰብ በጣም ከባድ ነው እና እሷ ደግሞ ጠይቃኝ እምቢ በማለቴ ሌላው እንዲሁ ሲጸጽተኝ ያደረ ነው። ቆይ አቤል፣ ጽዮን ምን ጠይቃህ ነው እምቢ ያልካት? እሷማ የዲዛይነርነት ማድረግ ፈልጋ ነበር። ምን? አዎ። እኔ ግን አይሆንም ብዬ ከለከልኳት። ሰላም ነው? ሰላም። ከየት መጣ? ከቤት ነው። ከየት እመጣለሁ? ደስ ለማለት እንዳልፈለግኩኝ ታውቃለህ። መጣ ነው እጮኜን ላሳክ። ተወኝ። ውይ ብዙ መቆም ነው። አንተ ቆይ ጥለኸኝ የመጣው ለምንድን ነው እንዴ? ዛሬ ትመጣ ነበር እንዴ? አይደለም ይዊ ዛሬ አይመጣም እሱ አብረን ሂድ ምናምን ነገር እኮ ስላለችኝ ነው። ለነገሩ ስለማልመጣ ሳይሆን ሀሳቧን እየሰረኩ ያስቸገርኳት ሌባ ስለሆንኩ። አልኩት። ምን ነው ተሳሳትኩ? ይሄ በየሜዳ የምታወራው ጉዳይ አይደለም። እሺ እናንተ ነገር ነው። ሻውን ልግባ ወይስ በሌላ ታክሲ ልከተላችሁ? ለምን ይሄ እያለ ለምን በሌላ ወጪ ትወጣለህ? በል በዚህ ግባና እንሂድ። ሲራክ አንተን አይደለም የጠየቅኩህ እሷን መልሽልኝ። በዚህ ልግባ ወይስ ሌላ ታክሲ ልከተል? እባክህ ወደዛ አትድረቅ። ያውን ስድብ ሳይሆን መልስ ነው የምፈልገው። በቃ እሺ ግባ። ሳትፈልጊኝ ስለመጣህ ይቅርታ። በእናትህ ናፍቆት ብዙ አታስጨንቃት። ጥሩ ስሜት ላይ አይደለም ያለችው። እሺ አላስጨንቃትም። አንተ ብቻ ዝም ብለህ ትላንት ቦታ ነዳ ማለት። ኧረ ጣጣ የለውም ይመች። ለምን ብለን ነው የትናንትና ቦታ የምንመለሰው? ምክንያቱም ያልጨረስነው ነገር ስላለ። ሲራክ ሞተር ነው አጥፋው። የትም መሄድ አልፈልግም። የትም አይደለም እንሂድ እያልኩሽ ያለሁት። ለጥያቄሽ መልስ የሆነ ቦታ ነው እንሂድ እምልሽ። በዚህ ሰዓት እኔ የትም መሄድ አልፈልግም። በቃ በእናትህ እሺ በላት። እሺ አልላትም። እንዴ በፍጹም ነው እሺ ማለት። ቆይ እናንተ ሰዎች ግን ምን አልኪ ነው የምትሉኝ? ምን እንዳደርግ ነው የምትፈልገው? ምንኝ ነው የምትለኝ? ቆይ በሽታዬን ለምንድን ነው በስርዓት ለምን እንደማላሳምመው? ይውዬ እኔ እኮ ምንም ያደረኩሽ ነገር የለም። ያት በለኝ ባከነስ ይሻላልሽ። ተወኝ ላልሽውም ነገር ተውሻል። ለዛ ቀን ከፎቅ ላይ ስወድቅ ግጥም ቢያደርገኝ ኖሮ ይሻለኝ ነበር። ኧረ በእግዚአብሔር እንደሱ ይባላል። እባክህ ተወኝ ሲራክ። እኔ ላስመረርኩሽ እኔ ኮንኩኝ በጣም አዝናለሁ። ሲራክ አሁን ቶሎ እንዳውልላት።
በቃ በእናትህ እሺ በላትና መሄዱንም ቢሆን ለዛሬ ተውና ባይሆን ነገ ወይ ከነገ ወዲያ አይሆንም ሲራክ በእናትህ ከዛሬ ውጪ ምንም ጊዜ ማሳለፍ አልፈልግም ለምን ዝም ብላ አንደውም አንተ እና እንደዚህ የሆነች ሲራክ ለዚህ ሁሉ ነገር መልስ ያለበት ቦታ ነው ልውሰድሽ እምላት አይደል እንዴ በቃ እሺ በለኝና ዝም ብለን እንደው የፈለጉትን መኪና በተመጣጣኝ ዋጋ አቅርብ ያለው ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ ፕላስ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ቆይ ምን ማለት ነው የዲዛይነርነት ታይትል ስጠኝ ማለት ነው? በዛ ላይ ስለዚህ ነገር ምኑንም እውቀቱን የሌላት ልጅ ይሄ መጠየቅ ተገቢ ነው? እሱማ ተገቢ አይደለም። ግን በቃ እና ታዲያ እሷ እኮ ወደ አይደለም ይሄን ጥያቄ ጠየቀችው ማለት ያ ባሏ እኮ የፈጠረባት ልክ ያልሆነ ነገር ወድቃለች፣ ሞራሏ ተሰብሯል እያለ የሚያስወራውን ነገር እኮ እሱን ለመካስ ብላ እኮ የጠየቀችው ጥያቄ። ውይ አዎ ሌላ ከሱ አልፎ እኮ እናቷ ድረስ እንዲደርስ እኮ ነው ያደረገው። ይሄን የፈጣሪ ያለ እንዴት አይነት ጨካኝ ነው በእናትህ! አረ በጣም በጣም የሚገርም። እሷ ደግሞ የለም በቃ እንዳልወደቀች ወዳጅ ዘመዶቿ እንዲያውቁና እንዲጽናኑ እሷም ሞራሏ እንዲታደስ ያደረገችውና የጠየቀችው ጥያቄ እኮ በእውነት በጣም የምታሳዝን ሴት ነች። በጣም 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 ነው። እኔማ ሰሞኑን እኮ በጣም እያዘንኩ ነው ያለሁት። እውነት ነው የምልህ። በቃ ደግሞ ወንድም ለመሆን የማታረገው ጥረቶች የለም። ምን አባቴ ላድርጋት? አሁንማ ዘመድ ወዳጅ አታ የለም ብቻዋን ተሰቃይታ የሞተች እናቴን እያስታወሰች። አዎ በል አንተ አርፈህ ተቀመጥ። ቆይ እናትህና እሷን ምን ያገናኛቸዋል? ምን ያገናኛቸው? ለምን ያገናኛቸው? ለነፍሱን ለማትረፍ ሲል እንደዛ ሲሯሯጥ በነበረ አባቴ፣ በዚህ በኩል ደግሞ የራሱን ነገር ለማስጠበቅ ክብሬ ክብሬ እያለ በሚላት አባቷ ሰበብ አይደል እንዴ የሞተችው? ቆይ ታዲያ እንደዚህ ካዘንክለት ለምን ታይትሉን ለሰጣት? እማ እንደው ቅድም ስናወራ ሙያው አይፈቅድም ተባብለን ነው እንጂ እኮ ከሆነ ታዲያ ራስን ማውቀስ ትተህ አርፈህ ተቀመጣ። ለምን እቀመጣለሁ? ምንም የሚያስቀምጠኝ ነገር የለም እንዴ። አዎ እናቷም ሞራላቸው ከሚነካ እሷም ከምታዝን ሰጥቻት ባርፎ ነው የሚሻለኝ። እንዴ አብይ፣ ቆይ ዳናዊትስ? ዳናዊት ምን እንዴ ምን ማለት ነው? ምኑንም ለማታቅ ልጅ አንስተህ ይህንን ነገር ስትሰጣት ስንት ጊዜ ካንተ ጋር የለፋች ልጅ፣ ቆይ ደስ የሚላት ይመስላል? ደስ እንደማይላት አውቃለሁ። ስለዚህ እንደዛ ከሆነ ደግሞ ለሁለቱም ስጣቸዋል። አታም እንዴ ዳናዊት እኮ ሙያዋን በጣም የምትወድ ሰው እኮ ነች። ጀግና ሴት እኮ ነች። ዝም ብላ እኮ አይደል ይሄን ሰጥቻት እኮ እንድትከስርና እንድታዝን አልፈልግም። እንዴ አበይ፣ እውነቴን እኮ ነው የምነግርህ። እኔ ሳልፈቅድ እኔ ሳላምንበትና ሳላረጋግጥላት ይሄን ታይትል በፍጹም አይሰጣት። እውነት አሁን ተወናቱ ሌላውን እንቀጥል። ምንድን ነው የሚለው? እሺ ቆይ ልጄስ ሚጣየኔ ጥላት ነው የመጣው። ትምህርት ቤት ናት። ምን ነው ልጄ ልታሳየኝ መስሎኝ እዚህ ድረስ የጠራኝ። ሲሆን ምንድን ነው የምታወሪው? የምናገረውማ በደንብ አድርጎ ገብቷል። በዚህ ወቅት እኔ እናንተን ከእሷ ጉዳይ ውጪ ምንም ሊያነጋግረን የሚችል ጉዳይ እኮ የለንም። ሻውን ቁጭ በይና በስርዓት እናያለን። ልጄ ጋር ውስጥ ደግሞ አታሳየኝ ከሆነ አልቀመጥም። ምን? አዎ ለአስቸኳይ ጉዳይ ፈልግሻለሁ ስትለኝ ሰፍ ብዬ የመጣሁት እኮ ልጄን ታሳየኛለህ ሲሆን ይሄ እኮ ተናግረን የጨረስነው ጉዳይ። እኔ አልጨረስኩም፣ አንተ ነህ የጨረስከው። ሲሆን
አንተ ጨረስክ፣ ከዛ በግድ እንድቀበልህ አደረከኝ። ጥሩ እሺ፣ በግድ እንድትቀበል ያደረኩሽ ልበል። ተስማምተን ከጨረስን በኋላ አሁን ወደ ኋላ ተመልሶ ልጄን አሳይ ማለቱ ለምን አስፈለገ? እኔ እንጃ። ምናልባት ልጄ እናቴን ካላመጣ ብላ ስታስቸግር ሳትወድ በግድ የመጣህ መስሎኝ ሊሆን ይችላል። አይ እንደዛ እንኳን አላስቸገረች። ውሸትህን ነው፣ አላምነን። በእርግጥ እናቴ አሜሪካ ሄደች ማለት ጀምራለች እኮ። የልጄን ጸባይ ነው መቻጣውት። ያ ማለት ግን በጣም አስቸግራኝ እዚህ ደረጃ የሚያደርስ ነገር አድርጋለች ማለት አይደለም። እሺ ቆይ ለምንድን ነው የፈለከኝ? ታዲያ እንደዚህ ቆመሽ ነው እንደምናገረው? ቁጭ በይና በስርዓት እንናገር። አልቀመጥም፣ እንደቆምኩ እንድትነግረኝ ነው ፈልገው። ሲሆን አሁንም ካልታረምሽና ስነ ስርዓት ከሌለሽ መቼም በጣም ነው የሚገርመኝ። የኔን ጸባይ የምትመዝንና ደረጃ የምታወጣለት አንተ አይደለም። እሺ ደም ከዚህ በላይ መቆየት ዋጋ የለውም። ቆይ እንጂ የነውም ተጅ አንቺ ሲሆን ውረድልኝ። ስሚ እኔ የመጣሁት ለአተካራና ለድብድብ አይደለም። እኔ እኮ አይደለሁም ጉዳይን ትቼ ወደ ስድብ የገባሁት። እሺ ስደብኩሽ ከመሰለሽ ይቅርታ። የመጣሁት ንብረታችንን በአግባቡ እንካፈልና ፍቻችንን በስርዓት እንድንፈጽም፣ ወይ በፍርድ ቤት ወይም በሽማግሌዎች ፊት። አየህ ያንተ ሁሉ ጊዜ ችግር ይሄ ነው። ሀብት፣ ንብረት፣ ገንዘብ፣ እቃ፣ ሌላ ምንም የሚያሳስብ ጉዳይ የለም አይደል? ሲሆን እኔ ግን የራበኝ አንተ ገንዘብ ሳይሆን የልጅ አይኖች ነው። ሰው ከሆንክ እባክህ ልለምንህ፣ ቅዠት እያሰቃየኝ ስለሆነ አንድ አይኖቿን እንዳያርገኝ። ያ እንኳን በፍጹም መሆን የሚችል ነገር አይደለም። እባክህን ተፈል። አይሆንም አልኩሽ፣ አይሆን። ይሁን እንኳን ቢባል ትናንት አሜሪካ ሄደች የተባለች ልጅ ዛሬ ተመልሳ መጣች ማለት የማይመስል ፌዝ። አንተ ካሰብክበት እኮ መፍትሄ አይጠፋም። ላስብበት ብልም በአሁኑ ሰዓት አልችልም። ባይሆን ፍቻችንን ከፈጸሙ በኋላ ሞክራለሁ። ትሞክራለህ? ይሄንንም ገና እርግጠኛ አይደለም ማለት ገና ትሞክራለህ? እሻው ውረድልኝ። ሲሆን እኔ እየቀለድኩ አይደል፣ የምሬን ነው። ሲሆንም እኮ እዚህ የለችም፣ አሜሪካ ነው ያለችው። ሂድና እዛ አስፈርማት። ምን እያደረግሽ? ምን እያደረግክ ይመስላል? ከዚህ በላይ መቆየት ስለማልፈልግ ውረድልኝ። ይኸውልሽ ይሄ ፍቺ ወረቀት ከኔ የበለጠ የሚያስፈልገው ለአንቺ። ይሄ ግባሽ ቀን መተሽ ተፈሪ ብትይ ግን እኔ አታገኝ። እናቴ ላይ ቤንዚን አርከፍክፈ ክብሪት ትጨርብኛለህ አይደል? ለማንኛውም ይቅር ይበልሽ።